እናቱ ጉሊት ነው የሚሰሩት? የተበላሸ ሽንኩርት ማርቻ ያረገ ቲማቲም መሸጥ ነው ስራቸው? የተበላሸው ሽንኩርቱ ሳይሆን ያንቺ ጭንቅላት ነው። የኔ ፍቅር ትንሽ ብንቆይ በጣም ነበር ደስ የሚለኝ። እኔም ደስ ነበር የሚለኝ፣ ግን እናቴ የምትሄድበት ቦታ ስላለ ሄጄ ስራ ማገዝ አለብኝ። እሺ እንደዛ ከሆነ ግን በጣም ነው የምትናፍቀኝ። እኔም በጣም ነው የምናፍቀኝ። እንዴ ብሩኬ በስ እንዴት ነህ? አለሁልህ። ዛሬ ማዘር የሉም እንዴ? ዛሬ ደካክማ ስለነበር ትረፍ ብዬ ነው እየሰራው ነው። ብሩኬ እኔ እኮ በዚህ በጣም ነው የምትመቸኝ። አራዳ ማለት እንዳንተ ነው። ሺህም ሳይዘው እናቱ የሚያግዝ ግድ ነው እንጂ ያው እናቴም እዚህ ቦታ ላይ ፀሐይና ዝናብ እየተፈራረቀባን ያሳደገች። አሁን ደግሞ ስራ እስካገኝ በዚህ ላገዛት ብዬ እኮ ነው። ጎበዝ። ለማንኛውም ቲማቲምና ሽንኩርት ስጠኝ። እናትነሽ አይበዋ ምን እያረክ ነው? እንደዚህ ስሜን አትጥራው። ጉሊት ሰምን ታረጋለህ? እናቴን ላግዝ ብለህ አይደል የተለያየ ነው? ይሄው እያገዝኳት አይደል እንዴ? ማለት እናቱ ጉሊት ነው የሚሰሩት? የተበላሸ ሽንኩርት ማርቻ ያረገ ቲማቲም መሸጥ ነው ስራቸው? የተበላሸው ሽንኩርቱ ሳይሆን ያንቺ ጭንቅላት ነው። እናቴ የፈለገ ጨካኝ ብትሆን ሰው የሚጎዳ ነገር አትሸጥም። ዋት እኔ ነው እየተናገርክ ያለው? አዎ በማይመጣ ከመጣሽብኝ አይደለም መናገር ሁሉም ነገር መቆም ይችላል። አረ በጣም ጥሩ። እኔ ነኝ ከማንም ጉሊት ሻጭ ጋር ሆኜ ራሴን አዋረድኩት። እኔ ልኮራ